እንዴት ናችሁ? ሰላም ናችሁ ወይ? ሰላም ብያለሁኝ። ዛሬ ደግሞ አሁን ሳመር ነው እዚህ ሀገር። ያው በሳመር ሰዓት ሳሉ ሳሉ ይላል። እኔም እግዚአብሔርን አመሰግነዋለሁኝ ይህን ጸጋ ይህንን የመሳል ጥበብ የሰጠኝ አምላኬ የተመሰገነ ይሁን እና አሁን ደግሞ የሳልኩትን ላሳያችሁ ብቅ ብያለሁኝ። ሰዓሊው አባይነሽ ነኝ። እናም እናንተም ደግሞ መላ ተከታዮች የምታበረታቱኝ አይዞሽ የምትሉኝ በጣም ነው የምወዳችሁ እና እኔም ደግሞ እዚህ ጥበብ ጋር እዚህ ቀለም ጋር ያገናኘኝን አምላኬን አመሰግነዋለሁ። እግዚአብሔር የተመሰገነ ይሁን። ማንም ሰው ጥበብ ያለው ሰው በቃ ደስተኛ ነው ይመስለኛል። ደስተኛ ነው ማለት በጥበባችን እንሸፍነዋለን ብዙ ነገራችንን እና እኔ አንዳንድ ጊዜ ሌሊትም በቃ ተነሽ ተነሽ ይለኛል። የሆነ የሚያስጨንቀኝ ነገር ከመጣ እንትኔ ጋ ቀለሜ ጋ ነው የምገናኘው እና ይህንን ይመስላል። የሳልኩትን አሁን ላሳያችሁ ነው እና እናንተም የምታበረታቱኝ አመሰግናለሁ። መላ የሀገሬ ሰዎች፣ የሀገሬ ልጆች፣ የሀገሬ ሰዎች ይህን ይመስላል እንግዲህ። ይህንን አያችሁት? እንዴት እንደሚያንጸባርቅ እንዴት ደስ እንደሚል እስኪ እዩትና አለ እዚህ ሀገር ያው ይሄ ምንድን ነው ተሸፍኖ ቆይቶ በቃ ፍንድት የሚል አበባ አለ፣ ደስ የሚል አበባ። እኔ ደግሞ በተሰጠኝ ጥበብ መሰረት እንዴት አድርጌ ከኋላው ይሄ በቃ የቀለሞች እንትን ማለት የቀለም ኮሌክሽን ሆኖ የቀለም ስብስቦች በኋላ በፊት የሚያጅቡት ምን የሚሉት በጣም ደስ ይላል እና ይህን ይመስላል። ይህንን የሚመስል ስዕል ስያለሁ እና የኔ ስዕሎች ትንሽ ተለቅ ያሉ ናቸው። ለቤት፣ ለቢሮ፣ ለቡና፣ ለዚህ ለካፌ፣ ለእንትን ለሁሉም ነገር ይሆናል። ብቻ ያስደስታል። ይህንን በየቤታችሁ የወሰዳችሁ ብትደሰቱ ደስ ይለኛል እና እንደዚህ ስላለው ሮዝም እንደዚህም ያው እንግዲህ ራሴን በአፍሮ ምናምን አርጌም ይሄንን ይመስላል እና እንደዚህ ሮዛም ትንንሾችም ሮዝ እስላለሁኝ እና ይሄ ደግሞ አብስትራክ ነው። ይሄ ጸጋ ነው። በቃ ጸጋ እግዚአብሔር የሰጠው ጸጋ ማለት የሰው ልጅ በእጃችሁ እገኛለሁ ብሏል። እግዚአብሔር በሰራችሁት ላይ እገኛለሁ ብሏል። ደግሞ ይሄ የእግዚአብሔር ፍቃድ ነው። ተገኘበትም አልተገኘበትም የእግዚአብሔር ፍቃድ ነው። ዋናው ግን ሰው ሰርቶ መገኘቱ፣ በመስራቱ ደግሞ ይሄንን በመደሰቱ እኔ በመሳሌ መደሰቴ ነው ዋናው ነገር እና መክበሬን አለመክበሬን በኋላ ያው ልጆች አሉኝ፣ ልጆቼን ሊከብሩበት ይችላሉ። እኔ ግን ለጊዜው ቀለም ጋር ልገናኝ እና ልደሰት ነው እላችኋለሁ። አመሰግናችኋለሁ፣ እወዳችኋለሁኝ። እናንተ በቃ እንትን በሉልኝ፣ ፎሎ አድርጉኝ። ለምታበረታቱኝም አመሰግናለሁ እና እንደዚህ በቃ ይዋብባችሁ። እኔ ቀለም ጋር በመዋሌ ነው የሚዋብብኝ። ሁለመና የራሴ ነው፣ ፀጉሬ የራሴ ነው፣ ሁሌ እጅ እግሬ ሳቄ ራሴ ናት። የተጠጋገንሽ ነገር የላትም እና እንደዚህ ሆኖ ላለውኝ ደግሞ ሀገራችን አሁን በጣም ጥሩ የሆኑ ዶክተሮች፣ አስተማሪዎች አግኝተናል። እኔ ዶክተር ደረጀን ነው ዶክተር እና እነሱን እሰማለሁኝ። በጣም ደስ ይለኛል እና እሱንም ተሳሳትኩ መሰለኝ፣ ይቅርታ። እና እንደዚህ ነው። ፌስቡክ ላይም እንትን በሉልኝ
ያው ፎሎ አብዙ፣ ፎሎ ይብዛልኝ። ቲክቶክም ፎሎ ብታደርጉ ደስ ይለኛል። ካላደረጋችሁም ምንም ችግር የለውም። ዋናው እኔ ልሳለው፣ ዋናው እኔ ጠንካራ ልሆንና እኔ ልሳቅበት፣ ልደሰትበት፣ የሚወዱ ሰዎች ይሳቁበት፣ ይደሰቱበት፣ ቤታቸው በቃ ይስቀሉት፣ ያሸብርቁበት፣ እኔም ላሸብርቅበት ነው። ይህንን ይመስላል። አመሰግናለሁ።